እዚህ ቲክቶክ ላይ ወጥተሽ ያላባት ምናምን ብለሽ ተናገርሽ ወይስ ምን አፍሽን ከፈትሽ ልበል? እኔ እንኳን ሰው ለሚሳደበውም እናደዳለሁ። ምን ለማለት ፈልገሽ ነው? ስንት ጠንካራ ሴቶች ልጆቻቸውን ለቁም ነገር ያበቁ ብቻቸውን አሳድገው ባለውባት ዓለም በተለይ ኢትዮጵያ ውስጥ አንደኛ ጠንካራ ሴቶችን ጥንካሬያቸው አሳድገው ለቁም ነገር ያበቁ ሴቶችን ነው የነካሽው። ሞራልና እና በቃ ነው የነካሽው አጠቃላይ። ሁለተኛ በዚህ ሁኔታ ያደጉ ልጆችን መብትና ሁኔታ ነው የነካሽው። ይሄን ያለችው ልጅ እንደውም እኔ ብትጠየቅልን ሁሉ ደስ ይለኛል። የስንት ሺህ በሚሊዮን የሚቆጠር በዚህ ሁኔታ ያደገ ልጅን ሞራል ነው የነካችው። በሚሊዮን የሚቆጠሩ በዚህ ሁኔታ ያሳደጉ ሴቶችን ነው የነካችው። ይሄ ከምንም አይተናነስም፣ ወንጀል አይተናነስም ነው የምለው እኔ በበኩሌ። ስንት በአባትና በእናት እጅ በሀብታምም ይሁን በደሃም ይሁን ቤትም ይሁን እንደውም በተለይ በሀብታም ቤት አድገው አናቅም እንዴ? ብዙ ነገር የሆኑ ሱስ ውስጥ የገቡ ብዙ ሁኔታ ውስጥ የገቡ እናትና አባት ስር እያደጉ ይሄን ማንም ህዝብ ያውቀዋል እኮ ኢትዮጵያ ውስጥ ያለ ህዝብ ያውቀዋል። እንኳን ኢትዮጵያ ሌላም ዓለም ውስጥ በሰለጠነውም ውስጥ በሀብታም ሀገሮችም ውስጥ አለ እንዲህ አይነት ከልጅ መሀልም እንደዚህ የሚወጣ አለ። እናት አባትም ይዘው ሀብትም ይዘው ምንም ይዘውት ወይም ይዘዋት ያልሆነ ቦታ የተገኘ ልጅ የለም። በአንድ በሲንግል ደግሞ አድጎ ቁም ነገር የደረሰች ለወግ ለማድረግ ደርሳ የተኳለች የተዳረች በዲግሪ በምን ከዛ በላይ የተመረቀች የለችም። ከወንዶች በበለጠ እንደውም ሴቶች ነን ጠንካሮች በዚህ በኩል። ስለዚህ እንደዚህ ያልሽው ሴት በደንብ መጠየቅ አለብሽ፣ በህግ መጠየቅ አለብሽ። እንደው እንዴት እንደዛ ይባላል? በጅምላ እንዴት እንደዚህ ያደገ እንደዚህ ምናምን ብሎ መዘርጠጥ፣ የሰው ሞራል መንካት አግባብ አይደለም። መጠየቅ አለባት ነው የምለው እኔ። የብዙ ሚሊዮነሮችን ሞራል ነው የነካችው። ስለዚህ